ቅዱስ ላኩት ወላብ የሩሃን ንጉሥ ፈጣሪ የሾመ በሥጋ ወነፍስ ዓለምን እንዴት አባበለች መለኮትን አቅፋው ይነግራት ነበረ እግዚአብሔርም ሲከፋው። ማርያም ቅሩብ ለትሑታን ማርያም ተስፋቸው ለሙታን ልጅ ሰጪ ለመሃን ማርያም እመብርሃን። መጽሐፉማ ይላል እንቅልፍ የለው ከቶ እግዚአብሔር ግን ተገኘ ድንግል ስር ተኝቶ። እንቅልፉን ወሰደው መለኮት በሥጋ ያርፍባት የለም ወይ እጇን ለተጠጋ። ማነው የጎበኘው የማርያምን ማጀት ለራበው ታዝናለች እንደ ልጇ ካንጀት። እንዴት አቦካችው የላት ዱቄት መና ውሃ ቀድታ ነበር ወይ ወርዶ ደመና። አይባልም ለርሷ አይባልም ለርሷ እንጀራና ዳቦ እንዴት ጋገረችው እሳት አይደለም ወይ የተሸከመችው። እኔ እንደው የድንግል ማርያም ሕፃን ከመሆን በላይ የምፈልገው ነገር የለም። የሷ ልጅ ሁኜ አድሎኝ ተገንቶ ነው። እነዚያ መለኮትን ዳሰው አቅፈው አጥብተው ያሳደጉ እነዚያ እጆች የሚያበሩ እጆቿ አዋን አግኝቼ እጄን ይዘው ጎትተውኝ ነው። እግዚአብሔር የሰጠን እድል ነው እኮ እንደውም የድንግል ማርያም ልጅ መሆኑ የእሱም ትሕትናው ነው። የእኔ እናት ለእናንተ ምናት ትሆናችሁ ልጅ አልሆንም ይባላል። ነውር ነው በእውነቱ። ዓመተ ምሕረት ብለን እኮ መቁጠር የጀመርነው ድንግል ማርያም ከማኅፀኗ ክርስቶስ ከተወለደ ጀምሮ ምሕረት መቁጠር ያስጀመረችን እናት እመቤታችን። አንዱ ሔዋን እኮ ፍዳ መቁጠር ነው ያስጀመረች። ዓመተ ምሕረት ምሕረት እንድንቆጥር ያደረገችን እናት ማን? እመቤታችን። ዓይኗ ንጹሕ ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይህን አረገች ተብሎ አልተጻፈም። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባብ ወትሕት ዘልዕቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት
አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ የድንጋይ ወጋግራ የድንጋይ ምሰሶ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ ቅዱስ ላሊበላን ጻድቁን አንግሶ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ ቅዱስ ላሊበላ ጻድቁ ንጉሥ እንደምን ሠራኸው ያለቱን መቅደስ። በኢትዮጵያ የክርስትና ሃይማኖት ሲነሳ ከሃይማኖቱ ጋር የኢትዮጵያውያን የማንነት ታሪክ አብሮ ይነገራል። ኢትዮጵያዊነት ኩራት፣ ክብርና ዝና ሲሆን ሕይወታቸውን ከክርስትና ሃይማኖት ጋር የተሳሰረው የአባቶቻችን ታሪክ ከኢትዮጵያ ታሪክ ቀድሞ ይዘከራል። የሕገ ልቦና ታሪክ ሲነሳ ሀበሽነት፣ የሕገ ኦሪት ዘመን ሲነገር ኢትዮጵያዊነት፣ የወንጌል ዘመን ሲሰበክ ኢትዮጵያ አብሮ የሚነሱ እውነታዎች ናቸው። ክርስትና በክርስቶስ ደም ተመስርቶ በሐዋርያት መንገድነት ከዘመን ዘመን የተሰበከ የምስራች ነው። የአባቶቻችን ሀገር ኢትዮጵያ የክርስትና መዲና ናት። ክርስትናን በድርጊትና በቃል የሰበኩ ሐዋርያት ነበሩ አባቶቻችን። ዛሬ ድረስ ራትና ኩራት የሆነውን ቅርሶቻችንን የተውልን አባቶቻችን ነገሥታት ሰባኪያነ ወንጌል ሐናፄ መቅደስ ነበሩ። አክሱም፣ ላሊበላ፣ የፋሲል ግንብ የአባትነታቸው ምስክር የኢትዮጵያውያንነት ውርስ የልጆቻቸው ቅዱስ ላሊበላን ጻድቁን አንግሶ ቅዱስ ላሊበላ ጻድቁ ንጉሥ እንደምን ሠራኸው ያለቱን መቅደስ። ንጉሡ ቅዱስ ላሊበላ በተወለደ ወቅት መላእክት በነጫጭ ንቦች ተመስለው ከሰውነቱ ላይ ከበቡት። አንዳች ጉዳት ግን አላደረሱበትም። በዙሪያው ሆነው ማርን እንደሚከቡ ከበቡት። ንጉሥ በሰራዊቱ እንደሚከበብ ከበቡት። እናቱ የንቡን ሰራዊት ተመልክታ ልጄን ንብ በላብኝ ስትል ላል ይበላ አለችው። ላል በአገው ቋንቋ ማር ወይንም ንብ ማለት ነው። በላ በቁሙ ያው በላ ነው፣ አይለወጥም። ሌላ ትርጉም ሳይሰጠው ልጄን ንብ በላብኝ ስትል ላል ይበላ አለችው። ላል ይበላ። አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ የድንጋይ ወጋግራ የድንጋይ ምሰሶ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ የድንጋይ ወጋግራ የድንጋይ ምሰሶ አይኔ አለማየ ቅዱስ ላሊበላ በ6 ዓመቱ በቤተ መንግሥት እየተማረ ኖረ። በጥበብና በቁመት በሞገስ አደገ። ከፊደል እስከ ዳዊት አጠናቀቀ። ዕድሜው እየገፋ ሲሄድ ጎጃም ዘልቆ በአገው ምድር ስመ ሥላሴ ከሚባለው ደብር የሐዲስና የብሉይ መጻሕፍትን በአባቶች እግር ስር ተቀምጦ በ1150 ዓመተ ምህረት በተወለደ በ50 ዓመቱ ቅዱስ ላሊበላ በኢትዮጵያ ላይ ነገሰ። አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ አይኔ አለማየ
ጉዟችን ይህን ይመስላል። በጣም የበላችሁ እየገባችሁ በጊዜ እንድንገባ ኤርሚ እስኪ ተናገር ስለ ጉዞ በጣም ደስ ይላል። እንግዲህ የሰማዕቷ የአርሴማ ቅድስት የአሞባ ቅድስት አርሴማ የጦና ጽዋ ማህበር እንደዚህ ባማረ ሁኔታ ይሆናል። ላሊበላ አሁን ደቦት በላሊበላ አክብረን ደቦት ማርያም ጸበል ላይ እንደዚህ ባማረ ሁኔታ መቅሰስ እያበላን እንገኛለን። እንደምታዩት እንግዲህ በጉዞ እንደተደሰታችሁ እርግጠኛ ነኝ። በጣም ደስ ብሎኛል። በእውነት በጣም ደስ ብሎኛል። ወዳችኋለሁ። በጣም ደስ ብሎኛል። ለምትሸጣው ያው እንደሚታወቀው ዛሬ ከታላቁ ቅዱስ ላሊበላ ገዳም ሂደን እየመጣን እንገኛለን። በጣም እጹብ ድንቅ የሚያስብል ዓለም እየደመመ የሚያየው እጹብ ብሎ የሚሄድበት ቦታ ታላቁ ቅዱስ ላሊበላ። የሚገርመው ነገር ከአንድ አለት ላይ ከአንድ ድንጋይ ላይ ስሩ ባህር ላዩ አረንጓዴ ውስጡ ባህር እየተባለ የሚነገርለት ውስጡ ባህር ላይ አረንጓዴው ሰፎ የሚታየው አለቱ ከላይ ላይ እጹብ ድንቅ የሚያስብል ትልቅ አርት በዘመኑ ማንም ሳይንቲስት የማይሰራው አርት የተሞላበት መቅደሶችን አይተናል። ይህ የእግዚአብሔር ድንቅ ስራ በቅዱስ ላሊበላ ላይ አድሮ 11 መቅደሶችን ግሩም በሆነ በ23 ዓመት የጨረሰበት የክርስቶስ ተራዳይነት የተጨመረበት ቦታ ደርሰን የመጣ ነው። ጻድቃን በተሰጣቸው ቃል ኪዳን ተጠቅመን እየመጣን እንገኛለን። በጉዞ ላይ በጣም ደስ የሚለው ነገር ሁሉም በፍቅር በመግባባት አጋፔ የሆነ የፍቅር ማድ ተዘጋጅቶ እየበላ እየተጎራረሰ የመጣበት ወንድማችን ቢኒያም ቤንዳ በጣም ደስ ብሎታል። በጉዞ ላይ አንዳንድ አስተያየቶችን እንዲሰጠን ደስ ገብቷል። ሻወር ዘግይተህ ቆንጆ ነው። በጣም ተመችቶናል። ቀጣይ ዓመት እንገናኝ። ኤርሚ ምን ስላለ እኔ እንግዲህ የማህበሩ የጉዞና ጽዋ ማህበሩ የጉዞ አስተባባሪ ኮሚቴ ነኝ። በጣም ደስ ብሎኛል። ተጓዦችን በጣም የሚገርሙ ነበራችሁ። እያገዛችሁን ስታደርጉት የነበረው እኛንም እያገዛችሁ ስራውን እንዲያስጓዛችሁ በጣም ደስ ብሎናል። ሰዓት ስለሌለን ያው ሌላ ጊዜ ቀጣይ ዓመት በሰላም ያድርሰን። እንወዳቸዋለን። እኛም እንወዳለን።